ሲሕሩል አቃሪብ በቅርብ ሰዎች የሚፈጸም ድግምት። ብዙ ጊዜ የሰዎችን ህይወት በአሁን ሰዓት እየበጠበጠ ያለው በቅርብ ሰዎች የሚፈጸም ድግምት ነው። ይህን ድግምት ደግሞ ማን እንደፈጸመ የሚታወቅበት መንገድ አለ። እንዴት ካላችሁኝ በህልም አማካኝነት ነው። አንድ ሰው እነኝን ሶስት ህልሞች ወይ ከሶስት ህልሞች አንዱን ካየ ያ ሲሕረል አቃሪብ ወይ ደግሞ በቅርብ ሰው የሚፈጸመውን ድግምት ያደረገውን ሰው ነው የተመለከተውና በከፍተኛ ሁኔታ ከዛ ሰው መራቅና መጠንቀቅ ይኖርበታል። ሶስቱ ህልሞች የቶቹ ናቸው? አብረን እናያለን። ህልሞቹን ከመጀመሪያ በፊት አንድ ጥያቄ ልጠይቃችሁ። እኔ በረመዳን ዑምራ ባደርግ ደስ ይላችኋል ወይስ? መልሳችሁ ደስ ይለናል ከሆነ አሁን የማስተላልፈው መልእክት ከመቼውም ጊዜ በላይ ተደራሽ እንዲሆን የምትችሉትን ሁሉ አድርጉ። መልእክቱን አዳምጡና ተመልሼ እመጣለሁ። ሃይደር ትራቭል ልዩ የረመዳን የዑምራ ፓኬጅ አዘጋጅቶላችኋል። ትኬትን እንዲሁም ቪዛንና ሆቴል ጉብኝትን ያካተተ ነው። አድራሻቸውም የኢትዮጵያ ፌዴራል መጅሊስ ህንፃ ሁለተኛ ፎቅ ላይ ይገኛሉ። ለበለጠ መረጃ ሶስቱ ህልሞች፣ አንደኛ ብዛ ጊዜ ይሄ ሲሕሩል አቃሪብ በቅርብ ሰዎች የሚፈጸም ድግምት በምግብና በሚጠጣ መልኩ ነው የሚፈጸመው። አንድ የቅርብ ጓደኛ ወይ የቅርብ ሰው ብላችሁ የምታስቡት በህልም ለእናንተ ያልሆነ ሽታው የተቀየረ ምግብ ወይ ስጋ ሊሆን ይችላል፣ ሌላም ምግብ ሊሆን ይችላል። ያ ምግብ ግን መጥፎ እንደሆነ ውስጣችሁ እያወቀ እሱ ግን ያንን እንድበሉ የሚገፋፋችሁ ከሆነ ወይ ደግሞ ጥሩ ያልሆነ መጠጥን ሽታው የተቀየረና መልኩም ሌላ አይነት የሆነ ከመጠጥ ወጣ ያለ መጥፎ መሆኑን ውስጣችሁ እያወቀ እሱ ግን ያን ነገር እንድትጠቀሙ የሚያነሳሳችሁ ከሆነ ይሄ ሰው በውስጡ ሸር ያዘለ መሆኑን የሚያመለክት ነው። አላህም ከክፋቱ ሊጠብቃችሁ ትክክለኛ ማንነቱን እያሳያችሁ ነው። በትክክለኛ በዟሂር ለእናንተ ፈገግታን፣ ሳቅን የሚያሳያችሁ ቢሆንም ውስጡ ግን በሸር የተሞላ መሆኑን የሚያመለክት ነውና ይህን ሰው ልትጠነቀቁት ከአጠገቡም ልትርቁ ይገባል። ሁለተኛ፣ የቅርብ ብላችሁ የምታስቡት ሰው በህልማችሁ መጥፎ የሆነ እይታን ሲያያችሁ እንዲሁም አይኑ ተቀያይሮ ከተመለከታችሁት ወደ ቀይ ሊሆን ይችላል፣ ወደ ቢጫ አይነት ሊሆን ይችላል። መልኩ ተቀያይሮ ከተመለከታችሁትና እንደዚሁም ከእናንተ ጋር በሚያወራ ሰዓት ፊቱ የሚጠቁር ከሆነ ወይ ደግሞ አፍንጫው ከፍ የሚል ወይ ጆሮ ከፍ የሚል ወይ ደግሞ ወደ ሌላ እንስሳነት ወደ ዝንጀሮ ሊሆን ይችላል፣ ወደ ሌላ እንስሳ መልክ ሲቀየር በህልማችሁ ከተመለከታችሁት ይሄ ሰው በላይ ሰው ቢመስላችሁም በውስጡ ግን ሸይጧንና ብዙ ሸር ያዘለ መሆኑን አላህ እየገለጸላችሁ ነውና ይህንንም ሰው ልትጠነቀቁትና ካጠገቡ ልትርቁት የሚገባ ሰው መሆኑን የሚያመለክት ነው። ሶስተኛ፣ የቅርብ ብላችሁ የምታስቡት ሰው አሁንም በህልማችሁ ከእናንተ ጋር እያወራ ከተቀመጠበት ወንበር ስር እባብ ሲወጣ ወይ ደግሞ ከሰውነቱ ከአፍንጫው ሊሆን ይችላል፣ ከአፉ ሊሆን ይችላል፣ እባብ ሲወጣ ከተመለከታችሁ ይህም ሰው በሸር የተሞላ መሆኑን የሚያሳይ ነው። በላይ ለመደበቅ ቢሞክርም ውስጡ ግን የተበላሸ መሆኑን የሚያሳይ ነው። እንደዚሁም እሱ ከእናንተ ጋር ሆኖ ከአጠገቡ ዘንዶ ካለና ከሱ አጠገብ ሆኖ ከተመለከታችሁት ይሄ ሰው የሚካድም ሳሒር የሆነ የሳሒሮች ካዲም የሆነ ጅን አጠገቡ ያለ መሆኑንና በሸር የተሞላ ሰው መሆኑን የሚጠቁም ነው። ብዙ ጊዜ እንደምናውቀው በህልሙ ዓለም እባብና ዘንዶ የመጥፎ ነገር ምልክቶች ናቸው። ይሄም ሰው ደግሞ በዛ መመሰሉና ከጎኑ ደግሞ ያ ነገር መገኘቱ ወይ ከሰውነቱ መውጣቱ በውስጡ ያለውን ሸር የሚያሳይ ነው። አላህም ስብሓነ ወተዓላ እንደዚህ ግልጽ አርግቶ የሚያሳያችሁ እናንተ ከዛ ችግር እንድትወጡ ነስር ነው። የጠላትን ማንነት ማወቅ ከአላህ እርዳታ መካከል አንዱ ነው። ምክንያቱም ያ ሰው ማንነቱን አውቃችሁ እንድትጠነቀቁት ይጠቅማችኋልና። የኔ ደስታ የሚያስደስታችሁ በኮሜንት ሃይደር ትራቭል ማለታችሁን እንደዚሁም ከመቼውም ጊዜ በላይ ሼርና ኮፒ ሊንክ ሪፖስት ማድረጋችሁን እንዳትዘነጉት። አሰላሙ ዓለይኩም ወራህመቱላህ።